ሊያ ሁል ጊዜ ደስተኛ ነች። በጣም ሳቂታና መዝናናት የምትወድ ሰው ነች። ሊያ እንደለመደችው በጠዋት ተነስታ ስፖርት ሰርታ እንደ ቀድሞዋ በቀን ውስጥ የምታከናውናቸውን ሁሉ አከናውና አመሻሽ ላይ ከጓደኞቿ ጋር ለመዝናናት ትወጣለች። ከጓደኞቿ መካከል አንዱ ማይክል ነበር። ከማይክል ጋር የተገናኙት አንድ መንገደኛ ሊያን ሲጋተታትና ላለመልቀቅ ሲታገል ማይክል ነበር ከሰውየው እጅ የታደጋት። ሊያ ማይክልን በጣም ትወደዋለች። ከተቀራረቡና ጓደኛሞች ከሆኑ በኋላ ሊያን በጭራሽ ከማንም ወንድም ሆነ ሴት ጓደኞቿ እንድትሆን አይፈልግም ነበር። ምክንያቱም ቆንጆ ማራኪ ስለሆነች ይቀና ነበር። ከዕለታት አንድ ቀን ግን ቅናቱ ገደብ ስላልነበረው ትጠራውና ትነግረዋለች። ምን ብላ? በጣም ትቀናለህ። የሚቀናብኝ ደግሞ ጓደኛ እንዲሆን አልፈልግም። ነፃ ልታደርገኝ አልቻልክም። የፍቅር ግንኙነት የለንም። ካንተ ጋር ጓደኛሞች ነን። ሆኖም ቁጥጥር ታበዛብኛለህ። ፍቅረኛዬን ብትሆን ደግሞ ይህንን ልታደርግ አይገባም። ስለዚህ ይብቃኝ፣ ጓደኝነታችን ይቋረጥ ትለዋለች። እሱ ምንም ሳይላት ትቷት ይወጣል። ከዚያ ቀን በኋላ ግን እሷ የምትገኝበት ቦታ ስለሚያውቅ ይከታተላት ጀመር። ሊያ ፍቅረኛ ያዘች። ይህን ያወቀው የቀድሞ ጓደኛዋ እሳት ለብሶ እሳት ጎርሶ በንዴት ሊበቀላት ተነሳ። አንድ ቀን ግን የስራ ቦታዋ ቅርብ ስለነበር ወክ እያደረገች ወደ ስራ ስትሄድ የቀድሞ ጓደኛዋ ያፍናትና ይወስዳታል። ከዚያም ወደ መኖሪያ ቤቱ ይወስዳትና ብረት በእሳት እያጋለ ሰውነቷን ያቃጥላት ጀመር። አፏን በፕላስተር እጅና እግሮቿንም ወጥሮ አስሮት ነበር። ፊት ለፊቷ ቆሞ ላንቺ ስል ከሰው ጋር ተጣልቼ ነበር። ላንቺ ስል የቀድሞ ጓደኞችን ትቻቸዋለሁ። ሁልጊዜም እንደምወድሽ ስነግርሽ ችላ ትይኝ ነበር፣ ትንቂ ነበር እያለ በጋለ ብረት ሰውነቷን ያቃጥላት ነበር። በሁለተኛው ቀን ሊያን ወደ አሰራት ክፍል ሄዶ ለመጨረሻ የምትናገሪው ነገር ካለ ቃልሽን ልስማ፣ ምክንያቱም ብዙ የምድር ላይ ቆይታ አይኖርሽም ይላታል። ብዙ በመቀጥቀጥና ሰውነቷን በማቃጠል እንዲደክማትና እንድትዝል ስላደረጋት ቃሏን መናገርም መተንፈስም አልቻለችም ነበር። ሶስተኛው ቀን ራሷን ስታ ከታሰረችበት ወንበር ጋር እንደተጣበቀች ታድራለች። ማይክል አጋቿ አልመጣም ነበር። በአራተኛው ቀን ካለችበት ቤት ይወስዳትና ሌላ ቦታ ያደርጋታል። አሁን የመጨረሻዋ ይመስላል። ከራሱ ቤት ይዟት ሲወጣ ግን ጎረቤቱ ታየውና ወዲያው ቪዲዮ መቅረጽ ትጀምራለች። ቶሎ መኪና ውስጥ ስትገባና የት እንደሚወስዳት የት እንደሚያደርጋት መከታተል ጀመረች። እሱም መንገዱን ቀጥሏል። ማንም ያየው የተመለከተው ያለ አልመሰለውም ነበረ። ማይክል ጨካኝ አረመኔ መሆኑን አታውቅም ነበር። በጣም በመደናገጥና ግራ በመጋባት ነበር ማይክል ስትከታተለው የነበረው። በፊት ማይክል በጣም ደስተኛ፣ ተጫዋች፣ ከሁሉ ከተግባቢ ሰው እንደነበር ነበር ጎረቤቱ የምታውቀው። ዛሬ ላይ ምን ሆኖ ምን አጋጥሞት በሰው ልጅ ላይ ጨካኝ እንደማታውቅም ግራ ገብቷት ነበር። ከዚያም ጎረቤቱ በቅርብ ርቀት ሆና ተከታተለው ጀመር። ማይክል ሊያን ሊገላት ወዳዘጋጀበት ቤት ሊደርስ ሲል ማን እየተከታተለው እንዳለ በመኪና ስፖኪዮ ከኋላው ማን እንዳለ ማጥናት ጀመረ። ከኋላው ያየው ግን የጎረቤቱን መኪና ነበር። የራሱንም መኪና ጥጋ ሲዞ ያቆምና የጎረቤቱን መኪና ጠብቆ ወዴት ነሽ ይላታል። ጎረቤቱም አንድ ጉዳይ ነበረኝ ወደዚያ እየሄድኩ ነው ትለዋለች። አንተስ ትለዋለች። ማይክል እኔም እንዳንቺ አንድ ጉዳይ አለኝ አላት። ጎረቤቱ መልካም መንገድ ብለው ያየችውን እንዳላየ ምንም ማታቅ መስላ ታልፈዋለች። እሱም እሷ እንደሄደች እንደማታየው እርግጠኛ ሲሆን ወዳዘጋጀው ቤት ለመሄድ መንገዱን ቀጠለ። ማይክል ከቦታው ደረሰ። ቀድሞ የቤቱን በር እና ተመልሶ መጥቶ ከመኪናው ኮፈን ሊያን አውጥቶ ተሸክሟት ወደ ቤቱ ይገባል። ሊያ ራሷን ስታለች። የምታውቀው ነገርም የለም። ማይክል ሊያን የቤቱ ወለል ላይ ዘርግቷት ቤቱን ዙሪያውን መቃኘት ጀመረ። ሊያየው የሚችል ማንም እንደሌለ እርግጠኛ ከሆነ በኋላ ወደ ቤት ይገባና እየጎተታት ወደ ሌላኛው ክፍል ይወስዳታል። እንደለመደው እሳት አቀጣጠለ። ሊያ መሬት ላይ እንደተዘረች እሱም ደግሞ ቁልቁል እያያት አንቺንማ ማቃጠል ነው ያለብኝ። 4 ዓመት ሙሉ በፍቅሬ እንደቀለድሽ፣ ፍቅሬን እንደረገጥሽ፣ ፍቅሬን እያወቅሽ እንዳላወቅሽ የወንሽበትን ሁሉ ዛሬ ትከፍያለሽ አላት። በሰውነቷ ላይ ጋዝ እያርከፈከፈ ሊያቃጥላት በተነሳ ሰዓት ፖሊሶች ደርሰው ሊያን ታደጓት። ፖሊሶች ሲደርሱ ሊያ በሞትና በሕይወት መካከል ሆና ነበረ። ወዲያውኑ ወደ ሕክምና ይዘዋት ሄዱ። ማይክልም ይህን በማድረጉ የ21 ዓመት ጽኑ እስራት ተፈረደበት። እስከ መጨረሻ ስላዳመጣችሁን እያመሰገንን በሌላ ታሪክ እስክንገናኝ መልካም ቆይታ።